ሰላም ጤና ይስጥልኝ ውድ ተመልካቾች እንደምን ቆይታችኋል? ዛሬ እንግዲህ ውብና ማራኪ በሆነችው ዋቸሞ ዩኒቨርሲቲ ተገኝተናል። ዋቸሞ ዩኒቨርሲቲ ከመዲናችን አዲስ አበባ 230 ኪሎ ሜትር ላይ የምትገኝ ሲሆን በማዕከላዊ ኢትዮጵያ ክልል መዲና በሆነችው ሀዲያ ዞን ሆሳና ከተማ ላይ ይገኛል። ዋቸሞ ዩኒቨርሲቲ የሰላም አምባሳደር መሆኗ ይታወቃል። ዋቸሞ ዩኒቨርሲቲ በ2004 ዓመተ ምህረት ተመርቆ ስራ መጀመሩ ይታወቃል። እንዲሁም በእነዚህ ጥቂት ዓመታቶች የመማር ማስተማር ሂደቱ ጥሩና ሰላማዊ የሆነ እንደሆነ ግልጽ ነው። ዛሬ እንግዲህ ከተወሰኑ ተማሪዎች ጋር ቃለ መጠይቅ የምናደርግ ይሆናል። አብራችሁን ቆዩ። የመጣሁት ከሚዛን ቴፒ ነው። የምማረው ደግሞ አራተኛ ዓመት ማኔጅመንት ተማሪ ነኝ። ዋቸሞ ዩኒቨርሲቲ እዛው ሆኜ እንደሰማሁት ዋቸሞ ዩኒቨርሲቲ እንደደረሰኝ የሰላም አምባሳደሩን መሆኑን ሰምቼ ነበረ። ከመጣሁ በኋላ ደግሞ በተግባር አይቼዋለሁ ማለት ነው። የማህበረሰቡ አቀባበል በጣም አሪፍ ነው ለኔ እና ጥሩ ናቸው። ግቢ ላይ ያለ ቆይታ ደግሞ ጥሩ ነው፣ ምንም ችግር የለም። የሚመጣውም ተማሪ ለወደፊት ዋቸሞ ዩኒቨርሲቲ መርጦ ደስተኛ ሆኖ እንዲመጣ እዚህ ዋቸሞ ዩኒቨርሲቲ ደርሷቸው የሚመጡት ተማሪዎችን እድለኛ ናቸው ብዬ ነው እኔ ተስፋ ማድረገው ማለት ነው። አገሩ ይባላል። የመጣሁት ወደ ሰሜን አማራ ክልል ነው የመጣሁት። ዲፓርትመንት ስታቲስቲክስ ተማሪ የአራተኛ ዓመት ተማሪ ነው። ዋቸሞ ዩኒቨርሲቲ ገና ከዛው እየተማርኩ እያለ 12ኛ ክፍል እየተማርኩ እያለ የሆነ ጓደኛዬ ከዚህ እንዲሞላ ግፊት ያደርጋል። የሰላም አምባሳደር ናት፣ ሰላም ናት እያለ ግፊት ያደርግ ነበረ። ሞላሁትም ደረሰ። ከዚህ መጣሁ። እዚህ መጥቼ የሰላም አምባሳደሩን በላይ ከምንም በላይ የጠበቅኩት በላይ ሆኖ ነው ያገኘሁት። እሺ ስሜ አዶናይ ሳሙኤል እባላለሁ። በዋቸሞ ዩኒቨርሲቲ የጆርናሊዝምና ኮሚኒኬሽን የአራተኛ ዓመት ተማሪ ነኝ። በዋቸሞ ዩኒቨርሲቲ ቆይታዬ በጣም ጥሩ ጊዜ ነበረ። ዋቸሞ ዩኒቨርሲቲ እንደሚታወቀው የሰላም አምባሳደር ነው፣ በሰላም የሚታወቅ ዩኒቨርሲቲ ነው። ይህንን ደግሞ በ4 ዓመት ቆይታችን ያረጋገጥን ስለሆነ እንዲሁም ቀጣይ ዓመት ይህን ዩኒቨርሲቲ ለመቀላቀል የምታስቡ ተማሪዎች በሰላም ተጠብቃችሁ ትምህርታችሁ እንደምትጨርሱ ልናረጋግጥላችሁ እንወዳለን። እንዲሁም ደግሞ በምትገቡበት በየትኛውም የትምህርት ዘርፍ በብቃት ተመርቃችሁ እንደምትወጡ እኛ ተመራቂ ተማሪዎች ማረጋገጫ ነን።